በዝርዝር ያነሳናቸውን ጉዳዮች ካስተካከልን ለንቦች ምርጥ ቦታ ፈጠርን ማለት ነው። ሰላም ጤና ይስጥልኝ። ወደ ኢትዮ ላይቭ ስቶክ ቻናላችን እንኳን በሰላም መጣችሁ። በዚህ ቻናላችን የእንስሳት እርባታ ዘርፎች በተግባር የተደገፈ መረጃዎችንና ስልጠናዎችን እንሰጣለን። ስሜ ዘሪሁን ይባላል። ይህ ከሀ እስከ ቤ የተሰኘ ተከታታይ የንብ ማነብ ስልጠና ነው። ዛሬ የንብ እርባታ የማዕዘን ድንጋይ ወይም መሰረት የሆነውን የጋጣ አመራረጥ በዝርዝር እንመለከታለን። ወደ ዝርዝሩ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እርባታ ከመጀመራችን በፊት የንብ ጋጣ የሚሰራበት ቦታ በጥንቃቄ መምረጥ ውጤታማ እንድንሆን ከሚያደርጉን ተግባራት አንዱ ነው። ለንብ እርባታ ምቹ ቦታ አስቀድመን መምረጣችን ለማር ምርጥ እድገት ቁልፍ ሚና አለው። የሰም ጥራትም ከማር ብዛትና ጥራት ጋር ቀጥተኛ ግንኙነት እንዳለው ይታወቃል። ጥራት ያለውን ማር ካመረትን ጥራት ያለውን ሰም እናገኛለን ማለት ነው። ዛሬ ለንብ እርባታ ቦታ አመራረጥ ማወቅ ያለብን ወሳኝ ነጥቦችን እናያለን። እስከ መጨረሻው አብራችሁን ቆዩ። የንብ እርባታ ቦታ ከቆላ እስከ ደጋ ማቋቋም ቢቻልም ለጥሩ ውጤት ታሳቢ ማድረግ ያለብን ዋና ዋና መስፈርቶች አሉ። በመጀመሪያ ደረጃ የመኖ ክምችትና የውሃ አቅርቦት እናያለን። አንደኛው እና ዋናው ጉዳይ ለንቦች የሚሆኑ አበባ እና ንጹህ ውሃ በአቅራቢያ መኖሩ ነው። ንቦች ከ5 ኪሎ ሜትር በላይ መብረር ቢችሉም ምግባቸው በቅርብ ከሆነ ጉልበታቸው ማር ለመስራት ይጠቀሙበታል። የንብ መኖ ክምችት ያለበት ሲባል የግድ ጫካ የሆነ ቦታ ማለት ሳይሆን ንቦች የሚመገቡትን የአበባ ዱቄት ወይም ፖለን እና ጣፋጭ ፈሳሽ ወይም ነክታር የሚገኙባቸው መርዛማ ያልሆኑ ማንኛውም እጽዋት ያጠቃልላል። ዛፎች ስለበዙ ብቻ ከአካባቢው ለንብ እርባታ ምቹ ነው ማለት አይቻልም። ለምሳሌ ጽድ እና ዝግባ የአበባ ወለላ ወይም ነክታር የላቸውም። ስለዚህ በንብ እርባታ አካባቢ ሰፊ የጽድ ወይም የዝግባ ደን ቢኖር ለማር ምርት ምቹ ቦታ ነው ብሎ መውሰድ አይቻልም። ሌላው አንዳንድ ጊዜ ለንብ እርባታ ምቹ መስሎን የመረጥነው ቦታ ቆይቶ ምቹ ላይሆን ስለሚችል ቦታውን ስንመርጥ ጥንቃቄ ማድረግ አለብን። ለምሳሌ ሰፊ የባህር ዛፍ ማሳ አይተን ቦታው ለንብ እርባታ መርጠን ከሆነ የደን ባለቤት ሁሉንም ዛፎች በአንዴ ቆርጦ ሊያነሳ ይችላል። በዚህ ጊዜ ንቦች ተርበው አካባቢውን ለቆ ሊሰደዱ ይችላሉ። ንቦች ዓመቱን ሙሉ ምግብ እንዲያገኙ በአካባቢ በተለያዩ ወቅቶች ላይ የሚያብቡ ዛፎች፣ አረሞች፣ ቁጥቋጦችና ሌሎች የእርሻ ተክሎች መኖር አለባቸው። ሁሉም እጽዋት እኩል መጠን ያለው የአበባ ዱቄት እና የአበባ ፈሳሽ አይዙም። ለምሳሌ ገተሜ ዛፍ ብዙ የአበባ ወለላ ይይዛል። በቆሎ በአበባ ዱቄት ምንጭነት ይታወቃል። በሀገራችን የአበባ ዱቄት ወይም ፖለን ሰብስበን ከመጠቀም አንጻር ብዙም የተለመደ አይደለም። የአበባ ዱቄት ንቦች ለመኖነት ወይም ለፕሮቲን ምንጭነት ይጠቀሙታል። ንቦች ማር የሚሰሩት የአበባ ፈሳሽ ወይም ነክተር ከእጽዋት ሰብስበው ነው። ስለዚህ ለማር ምርት የአበባ ወለላ ያላቸው እጽዋቶች ዝርያ በንብ ጋጣ አካባቢ በብዛት መኖር አለባቸው። ዋና ዋና የንብ መኖ ምንጭ የሆኑ እጽዋቶች ውስጥ የተወሰኑትን ልጥቀስ። የንብ መኖነት አገልግሎት ከሚሰጡት እጽዋቶች ውስጥ አንዱ ገተሜ ነው። ገተሜ በተለይ በደጋማው አካባቢ በጣም ለማር ምንጭነት ይታወቃል። ገተሜ ለንብ አናቢዎች የወርቅ ዛፍ ነው ቢባል ማጋነን አይደለም። ገተሜ ዛፍ በሀገራችን በተለይ በደቡብ ምዕራብ ሸካ አካባቢ፣ በሲዳማ ክልል ደጋማ አካባቢ በተለይ አሮሬሳና ሌሎች አካባቢዎች በብዛት ይገኛል። ይህ ዛፍ ዝርያ ከፍተኛ የአበባ ወለላ ክምችት እና በነጭ ማር ምርት በጣም ይታወቃል። ዝርያው በአሁን ጊዜ እየጠፋ ስለሆነ የዚህ ዘርፍ ተመራማሪዎች እና ሌሎች ጉዳዩ የሚመለከታቸው ባለድርሻ አካላት ዝርያው እንዳይጠፋ ትኩረት ሰጥተው መስራት እንዳለባቸው በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ገተሜ ዛፍ በጫካ አካባቢ ሌሎች ዛፎች ግንድ ላይ እየበቀለ ሌሎችን እየገደለ የሚበቅል ዛፍ በመሆኑ ብዙ ጊዜ ሜዳ አካባቢ ለማግኘት በጣም አስቸጋሪ ዛፍ ነው። ከዚህ በተጨማሪ ግራዋ፣ ግራር፣ ባህር ዛፍ፣ ወይራ፣
ብሳና፣ ቡና፣ ኑግ፣ ሰሊጥ፣ ሱፍ፣ ባቄላ፣ አተር፣ ጥቁር አዝሙድ፣ ሎሚ፣ ብርቱካን፣ ማንጎ፣ አቮካዶ፣ ፓፓያ፣ አፕል እና አደይ አበባን መጥቀስ ይቻላል። አደይ አበባ ከመስከረም አጋማሽ እስከ ጥቅምት ወር የሚያብብ ሲሆን ይህ አበባ ሲያብብ ለንቦች የመጀመሪያ የድግስ ወቅት ተብሎ ይጠራል ወይም ይባላል። የማር ምርት ለማሳደግ ተብሎ የሚተከሉ እጽዋቶች ቢኖሩም በግለሰብ ደረጃ ሰፊ ቦታ መትከል ስለማይቻል የተሻለ ውጤት ለማግኘት በአካባቢ ጥምር ጠቀሜታ ያላቸው የእርሻ ተክሎች፣ ዛፎችና አረሞች የበዙበት ቦታ ለንብ እርባታ ተመራጭ ነው። ለምሳሌ ሰዎች ቡና፣ አቮካዶ፣ ማንጎና አፕል የሚያለሙት ለንቦች መኖነት ተቸግረው ሳይሆን የቡና ወይም የአቮካዶ ምርት ለማግኘት ነው። ንቦች ግን ድንበር ሳይገድባቸው ከነዚህና መሰል እጽዋት ምግባቸውን ይሰበስባሉ። ሁለተኛው ውሃ ነው። ቢያንስ በ500 ሜትር ሬዲየስ ውስጥ ንጹህ ውሃ መኖሩን ማረጋገጥ ያስፈልጋል። የውሃ ምንጭ ከዚህ በላይ የሚርቅ ከሆነ ለንቦች ንጹህ ውሃ በቀፎ አቅራቢያ ማስቀመጥ የማር ምርት መጠኑን ይጨምራል። ንቦች መዋኘት ስለማይችሉ ውሃ ውስጥ ገብተው እንዳይሞቱ ጠጠር ወይም እንጨት መደርደር ያስፈልጋል። ንቦች እንጨቶች ላይ አርፈው ሳይሰምጡ ውሃ እንዲጠጡ ያግዛቸዋል። በዝናብ ወራት ውሃ ማስቀመጥ አስፈልጋል። ሶስተኛው የፀሐይ ብርሃን ነው። ቀፎዎች ጠዋት የፀሐይ ብርሃን የሚገኝበት ቦታ መሆን አለባቸው። ይህ ንቦች ቀደም ብለው ከቀፎ ወጥተው ስራ እንዲጀምሩ ያነቃቃቸዋል። እኩለ ቀን ላይ ግን ከባድ ሙቀት የማይነካው ወይም ጥላ ያለበት ቦታ መሆን አለበት። ስለዚህ የቀፎ አቅጣጫ ወይም አቀማመጥ ማስተካከል ያስፈልጋል። የንቦች መውጫና መግቢያ በር ወደ ምስራቅ ወይም ወደ ደቡብ ምስራቅ ቢዞር ይመረጣል። ሌላው ኃይለኛ ንፋስ መከላከል ነው። ኃይለኛ ንፋስ ንቦች ወደ ቀፎአቸው እንዳይገቡ እንቅፋት ይሆንባቸዋል። ስለዚህ ቀፎውን ንፋስ በማይመታው ወይም ከለላ ባለበት ማስቀመጥ ያስፈልጋል። የንፋስ ተጽዕኖ በዝርዝር ለመጥቀስ የጉልበት ብክነት፣ ንቦች ወደ መስክ ሲሄዱና ሲመለሱ ንፋስ የሚጋፈጡ ከሆነ ከፍተኛ ጉልበት ያባክናሉ። ንቦች የአበባ ወለላና የአበባ ዱቄት ተሸክሞ ወደ ተራራ መውጣት ይከብዳቸዋል። ሁለተኛው የአቅጣጫ መሳሳት። ኃይለኛ ንፋስ ንቦችን ከአቅጣጫቸው ሊያስታቸው ይችላል። በተለይ የቀፏቸውን ሽታ ተከትለው ለመመለስ በሚሞክሩበት ጊዜ ንፋሱ ሽታውን ስለሚበታትነው መግቢያቸውን ሊያጡ ይችላሉ። ሶስተኛው የቀፎ ሙቀት መዛባት። ንፋስ ወደ ቀፎ ውስጥ በገባ ቁጥር ንቦች ጠንክረው የሰሩትን ሙቀት ይወስድባቸዋል። ንቦች እንቁላሎቻቸው እንዲፈለፈሉ የቀፎ ሙቀት በቋሚነት 32 እስከ 35 ዲግሪ ሴንቲግሬድ እንዲሆን ይፈለጋል። ንፋስ ይህን ሙቀት ሲያጠፋው ንቦች ሙቀት ለመፍጠር ብዙ ማር መብላት ይጀምራሉ። ይህም የምግብ ክምችታቸውን ይጨርሳል። አራተኛ የምግብ መሰብሰብ መቀነስ። ኃይለኛ ንፋስ የአበባ ወለላ ቶሎ እንዲደርቅ ያደርጋል። በዚህም ምክንያት ንቦች ብዙ ደክመው የሚያገኙት ምግብ አነስተኛ ይሆናል። አምስተኛው ንቦች ደህንነታቸውን መጠበቅ ይፈልጋሉ። ንፋሱ በጣም ጠንካራ ከሆነ ንቦች የቀፎ ሙቀት ለመጠበቅ እና ለደህንነታቸው ጭራሽ ከቀፎ ለመውጣት ፈቃደኛ አይሆኑም። ይህም ማለት ለቀናት ስራ ሊቆም ይችላል። ስድስተኛው የንቦች ጠባይ መለወጥ። ንቦች በንፋስ ሲረበሹ በጣም ተናዳፊና ቁጡ ይሆናሉ። ንፋሱ ቀፎውን የሚያናውጠው ከሆነ ንቦች ጥቃት እየደረሰብን ነው ብለው ስለሚያስቡ ማንኛውንም በአቅራቢያ ያለ ሰው ወይም እንስሳ የመናደፍ እድላቸው ይጨምራል። ሰባተኛ የቀፎ መገልበጥ። ቀላል ቀፎዎች ወይም በትክክል ያልተቀመጡ ቀፎዎች በንፋስ ተገፍተው ሊገለበጡ ይችላሉ። ቀፎ ሲገለበጥ ንቦች ተቆጥተው በእንስሳት እና በሰው ላይ ጉዳት ሊያደርሱ ይችላሉ። ስምንተኛ
ንቦች መሬት ላይ መውደቅ። ከባድ የማር ሸክም የተሸከሙ ንቦች ወደ ቀፎ ሲመለሱ በንፋስ ተገፍተው መሬት ላይ ሊወርቁና ሊሞቱ ይችላሉ። ስለዚህ በእነዚህ ምክንያቶች በተራራ ጫፍ ላይ የንብ ጋጣ መስራት አይመከርም። በመሆኑም ከተራራ ወርደን ዝቅተኛ ሜዳማና የጠዋት ፀሐይ የሚያገኙበት ቦታ ላይ የንብ ጋጣ ማቋቋም አለብን። ውሃ ቅርብ አካባቢ መሆኑ ጥሩ ቢሆንም ቀጥታ ጨፌ ውስጥ ከማስቀመጥ ይልቅ ትንሽ ከፍ ያለ ቦታ መምረጥ የወንዝ ዳር ቅዝቃዜ ችግርን ይቀንሳል። ሌላው የንብ ጋጣ ከጎርፍ ስጋት ነፃ መሆን አለበት። የንፋስ ተጽዕኖ ለመቀነስ የተወሰኑ ነገሮችን ማድረግ ያስፈልጋል። አንደኛው የንፋስ መከላከያ ቀፎውን በዛፎች ወይም በአጥር ወይም በግድግዳ ጀርባ ማስቀመጥ። ሌላው የቀፎ በር ንፋስ ወደማይመጣበት አቅጣጫ ማዞር ያስፈልጋል። ሶስተኛ መፍትሄ ቀፎ በንፋስ እንዳይገለበጥ በክዳን ላይ ከባድ ድንጋይ መጫን አስፈላጊ ነው። ሌላው የሰዎች እና የእንስሳት ደህንነት። ንቦች ሰላም ይወዳሉ። በሰው ወይም በእንስሳት እንቅስቃሴ የሚረብሹ ከሆነ ሊናደፉ ይችላሉ። ስለዚህ ከሰው መኖሪያ ቤት፣ ከመንገድ እና ከከብቶች በረት ትንሽ ራቅ ያለ ቢያንስ 50 እስከ 100 ሜትር ቦታ መራቅ አለባቸው። ነገር ግን ለደህንነታቸው ሲባል ለቤት ቅርብ መሆን አለባቸው። ሌላው የጸረ ተባይ ኬሚካል። በአካባቢያችን ያሉ አርሶ አደሮች ሰብላቸው ላይ ኬሚካል የሚረጩ ከሆነ ንቦች ሊሞቱ ይችላሉ። ስለዚህ ቦታው ከኬሚካል ነፃ መሆኑን ወይም ከጎረቤቶቻችን ጋር ንቦች ከገቡ በኋላ ኬሚካል እንዲረጩ መስማማትን ይጠይቃል። የንቦች ጋጣ ለስራ የሚመች መሆን አለበት። በደረቅ ወቅትም ሆነ በዝናብ ወቅት በቀላሉ ለመድረስ የሚያስችል የመኪና ወይም የእግር መንገድ ያለው መሆን አለበት። በአጠቃላይ ጥሩ ቦታ ማለት ንቦች ምግብና ውሃ በቀላሉ የሚያገኙበት፣ ከንፋስ የተጠበቀ ቅዝቃዜ የማይበዛበትና ጠዋት የፀሐይ ብርሃን የሚያገኝበት ቦታ መሆን አለበት። እነዚህን መስፈርቶች ካሟላን ስኬታማ ንብ አናቢ መሆን እንችላለን። ዛሬ የንብ እርባታ ጋጣ አመራረጥ አይተናል። በቀጣይ ቪዲዮ ለንብ እርባታ የሚያስፈልጉ ዋና ዋና ቁሳቁሶችና የንብ ቀፎ አይነቶችን በዝርዝር እንመለከታለን። ሰላም ሁኑ።